ሰዎች የኛን ነገር ማበላሸት አይችሉም። እግዚአብሔር የከፈተው ማንም እግዚአብሔር የዘጋው ማንም አይከፍት። ይሄንን ካወቀ አንድ መንፈሳዊ ሰው እንትና ነው ደረጃ እድገቴን ያሳዘብኝ፣ እንትና ነው በሬን የዘጋብኝ፣ ወደ ጎን አይዋጋም። ጤነኛ ስትሆን ወደ ጎን፣ ምቀኛ ስትሆን ግን ሁሉም እንዳንተ ስለሚመስልህ እድገቱን የያዙብህ ሰዎች ይመስሉሃል፣ ነገሩን ያበላሹብህ ሰው። በፍጹም የኛን ነገር ሰው ማበላሸት አይችልም። እስቲ በፍጹም በሉ። የኔን ነገር ሰው ማበላሸት አይችልም። በእግዚአብሔር እጅ ያለ ሰው ምንም ነገር አንሆንም። እና በላሽ ብሎ እስከ ጥግ ሄደው ግንድ ቢያስቀምጡ ራሳቸው ይሰቀሉበታል እንጂ ማለት ነው። በፍጹም የኛን ነገር ሰው ያበላሸው። ማበላሸት ቢቻል ዮሴፍን ወንድሞቹ ያበላሹት አላበላሹትም። ገፍተው ወስደው እግዚአብሔር ደረት ላይ ጣሉት። ወስድ አይቻልም፣ አይበላሽ። አሁን ያለን ዕውቀት ነው እንደሱ የሚያደርግ። ስለዚህ ከሰው ጋር እንደዚህ የተያያዛችሁ ሰዎች ንቀሉና ከላይ አስተካክሉ። በጎ ስጦታ ፍጹም በረከት ከላይ ነው፣ ከብርሃናት አባት ነው። የኔን ነገር ማንም ማበላሸት አይችልም።